የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካን ግሪን ካርድ ሎተሪን ወይም ዲቪ አገደ። የዲቪ ሎተሪ ፕሮግራም የታገደው ከቀናት በፊት አንድ በዲቪ ሎተሪ ወደ አሜሪካ የገባ የፖርቹጋል ተወላጅ በከፍተኛ የትምህርት ተቋማት ውስጥ በሁለት ሰዎች ላይ ከፈጸመው ግድያ ጋር በተያያዘ እንደሆነ ተገልጿል። የአሜሪካ ባለስልጣናት በዲቪ ፕሮግራም ወደ ሀገሪቱ በሚገቡ ሰዎች ምክንያት በአሜሪካውያን ላይ ከእንግዲህ ጉዳት እንዳይደርስ ለማረጋገጥ እገዳውን መጣል እንዳስፈለገ ተናግሯል። ለተለያዩ ሀገራት ዜጎች በየአመቱ 50,000 የመኖሪያና ዜግነት ማግኛ ቪዛዎችን ሲሰጥ የቆየ ፕሮግራም ነው። ባይዘዌ ባለፉት 30 ዓመታት ከ3600 በላይ ኢትዮጵያውያን የእድሉ ተጠቃሚ ሆኗል። ከዋዜማ የፌዴራል መንግስቱ በትግራይ ኢፈርት ስር በሚገኙ 22 ኩባንያዎች ላይ የጣለውን የባንክ ሂሳብ እገዳ ማንሳቱን ዋዜማ ሰምታለች። ኢፈርት እገዳውን ማንሳቱን የተረዳው በኩባንያዎቹ አማካይነት መሆኑን አንድ ከፍተኛ የኢፈርት ኃላፊ ለዋዜማ ተናግረዋል። መንግስት በኩባንያዎቹ ላይ እገዳውን የጣለበትን ምክንያት ለኢፈርት በይፋ እንዳልገለጸ የጠቀሱት ኃላፊው ሆኖም እገዳው የተጣለው ከሽብር ጋር የተያያዘ ጥርጣሬ ያለን በሚል ምክንያት መሆኑን መረዳታቸውን ገልጿል። የኢትዮ አሜሪካ ሲቪክ ካውንስል የፕሬዝዳንት ዶናልድ ትራምፕ አስተዳደር ከቀናት በፊት ያነሳውን የኢትዮጵያውያን ስደተኞች ልዩ ከለላ በመቃወም ውሳኔውን መልሶ እንዲያጤን በደብዳቤ መጠየቁን አስታወቀ። ካውንስሉ የአሜሪካ ውጭ ጉዳይ መስሪያ ቤት ወደ ኢትዮጵያ ለሚጓዙ የአሜሪካ ዜጎች ከደህንነት ስጋት ጋር በተያያዘ ያወጣውን ማስጠንቀቂያ ባልተነሳበት ሁኔታ የስደተኞችን ከለላ ማንሳት እርስ በርሱ የሚጋጭና ስደተኞችን አደጋ ውስጥ የሚከት ነው በማለት ተቃውሞውን ገልጿል። ካውንስሉ ኢትዮጵያ ውስጥ አሁንም ግጭቶች እንደሚካሄዱ በመጥቀስ የፕሬዝዳንቱ አስተዳደር የኢትዮጵያውያን ስደተኞችን ከለላ እንዲያራዝም በዚሁ ደብዳቤ መጠየቁን ጠቅሷል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋዛ ውስጥ እንዲሰማራ ለታቀደው ዓለም አቀፍ የሰላም አስከባሪ ተልዕኮ ኢትዮጵያ ወታደሮች እንድታዋጣ ጠቅላይ ሚኒስትር አብይን በቅርቡ እንደጠየቁ ከዲፕሎማሲ ምንጮች መስማቱን ጠቅሶ ታይምስ ኦፍ እስራኤል ጋዜጣ ዘግበዋል። በጋዛ ሰላም አስከባሪ ኃይል እንዲሰማራ እቅድ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። የተልዕኮው ዋና ዓላማ ሐማስን ትጥቅ ማስፈታትና ጋዛ የመልሶ ግንባታ እስክታካሄድ የማረጋጋት ሥራ መስራት መሆኑን ትራምፕ ቢገልጹም በርካታ ሀገራት ግን በእቅዱ ላይ ብርቱ ጥርጣሬ እንዳላቸው ይነገራል። ለኢትዮጵያ ይህ ጥያቄ ስለመቅረቡ የኢትዮጵያ ውጭ ጉዳይ ሚኒስትር ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋ አላረጋገጠም። ከዋዜማ ነው ዜና። የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ በግብፃውያን ተቋራጮች የተገነባው የታንዛኒያው ጁሊየስ ኔሬሬ የኃይል ማመንጫ ግድብ የላይኛዎቹና የታችኞቹ የናይል ተፋሰስ ሀገራት ትብብር አይነተኛ ምሳሌ ነው በማለት ተናገሩ። የጁሊየስ ኔሬሬ የኃይል ማመንጫ ግድብ ፕሬዝዳንት አብዱልፈታህ አልሲሲ በናይል ወንዝ ተፋሰስ ላይ ቀጠናዊ ልማትን ለመደገፍ ከያዙት እቅድ ቅድሚያ ትኩረት የሚሰጡት ፕሮጀክት መሆኑን አብዱላቲ ከታንዛኒያ አቻቸው ጋር መሐሙድ ኮምቦ ጋር ሐሙስ ዕለት በተወያዩበት ወቅት መናገራቸውን የግብጽ ጋዜጦች ዘግበዋል። መሐሙድ ኮምቦ በበኩላቸው ታንዛኒያ ለግድቡ ምርቃት ፕሬዝዳንት አልሲሲ እንዲገኙ ፍላጎቷ መሆኑን መግለጻቸውን ዘገባው ጠቅሷል። ለ24 ዓመታት ያለምንም ፍርድ በእስር ላይ የሚገኘው የስዊድን ዜግነት ያለው ትውልደ ኤርትራዊው ጋዜጠኛ ዳዊት ይስሐቅ በሕይወት መኖሩን የስዊድን ባለስልጣናት ለመጀመሪያ ጊዜ አስታወቁ። የስዊድን ባለስልጣናት ዳዊት እስር ቤት ውስጥ በሕይወት ስለመኖሩ የተናገሩት የአገሪቱ ውጭ ጉዳይ ሚኒስትር ማሪያ ስቴነር ጋር በተያያዘው ሳምንት ወደ አስመራ ተጉዞ ከኤርትራ ባለስልጣናት ጋር ከተወያዩ በኋላ ነው። ሚኒስትሯ ዳዊትን ከእስር መፍታት ምን ያህል አስፈላጊ እንደሆነ ለኤርትራ ባለስልጣናት ማስረዳታቸውን እንደነገሩ ጠቅሶ የዘገበው የፈረንሳዩ የዜና ወኪል ነው። ዳዊት ከ24 ዓመት በፊት ለእስር የተዳረገው ኤርትራ ውስጥ ፖለቲካዊ ማሻሻያዎችን ማድረግ እንደሚያስፈልግ የሚያትት ጽሑፍ አስመራ ውስጥ በሚታተመው ጋዜጣ ላይ ማውጣቱን ተከትሎ ነው። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያዊ ብልጽግና ፓርቲ ደጋፊዎች ኤርትራ ከኢጋድ መውጣቷ የመነጠል አጀንዳዋና ለበይነ መንግስታት መድረኮች ያላት ጥላቻ ማሳያ ነው በማለት ላይ ይገኛሉ ሲሉ ተቹ። የማነ ሆኖም ኢትዮጵያ ከሶማሌላንድ ጋር የባህር በር የመግባቢያ ስምምነት ስትፈራረም ከዚያም ኢትዮጵያ የራሷ የምትቆጣጠረው የባህር በር አጀንዳ ስታራምድ ኢጋድ ዝምታን መምረጡ ለኤርትራና ሌሎች ተጎጂ ሀገራት ዕዳ እንዲሆን አድርጎታል በማለት ወቅሰዋል። የብልጽግና ፓርቲ ደጋፊዎች በአሁኑ ወቅት በኤርትራ ላይ የማጥላላት ዘመቻ የሚያካሂዱት የፓርቲውን የባህር በር አጀንዳ አቅጣጫ በማስቀየር የተጎጂነትና ራስን የመከላከል ዘመቻ አድርጎ ለማቅረብ ነው በማለት የማነ አጣጥለዋል። ለዚህ ግብ አንዱ ስልት ደግሞ ኤርትራን የኢትዮጵያና የቀጠናው በጥባጭ አድርጎ ማቅረብ ነው ያሉት የማነ ይህ ተቀባይነት እንዲኖረው ማድረግ ግን እጅግ ይከብዳቸዋል ብለዋል።
የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የሱዳኑ አቻቸው ጀነራል አብዱልፈታህ አልቡርሃን በብሉ ናይል ወንዝ ላይ የሚካሄዱ ማናቸውም የተናጠል እርምጃዎች እንደሚቃወሙ ካይሮ ውስጥ በተወያዩበት ወቅት ገለጹ። ሁለቱ መሪዎች የናይል ተፋሰስ ሀገራትን የጋራ ጥቅሞች ለማስጠበቅ ዓለም አቀፍ ሕጎችን ማክበር ያስፈልጋል በማለት አጽንኦት ሰጥተዋል። ሁለቱ ሀገራት የውሃ ደህንነታቸውን ለማስከበር ቀጣይ ቅንጅታዊ ምላሻቸውን እንደሚያጠናክሩና የጋራ ጥረቶችን ማድረግ እንደሚቀጥሉ አረጋግጠዋል።